ጭንቀት ድባቴ ደግሞ በጣም እየሰፋ እየመጣ ይመስለኛል። ይሄ ማይ ፐርስፔክቲቭ ነው። በተለይ አሁን ኢኮኖሚው አለ፣ የኑሮ ውድነት፣ ወጣቱ ሀስል ማድረግ፣ ነገ ተስፋ ማጣት፣ ተምረውም ስራ አላገኝም የሚል ፍርሃት አለ። ሶሻል ሚዲያ ደግሞ ያመጣው ውድድር ሰው በቃ ያ ሁሉ ጭንቀት ውስጥ የሚከታቸዋሉና በእነዚህ ጭንቀት ድባቴ አሁን ያልሻቸውም ችግሮች ውስጥ ላሉ ወጣቶች እንደ ክርስቲያን ይሄን የሚመለከቱ ወላጆች ይኖራሉ፣ ወጣቶች ይኖራሉ፣ ቤተክርስቲያን ውስጥ በብዙ የሚያገለግሉ ይኖራሉና እንዴት መርዳት እንችላለን? አዎ ጭንቀት በስቷል። አዎ ልክ ነው። ምክንያቱም ከድሮ ደግሞ ሞር በዘመንን ቁጥር ወይም ዓለም ሞደርን በሆነስ ቁጥር ችግሮቹም የበዙ ኢንካም በጨመረ ቁጥር የምንፈልጋቸው ፍላጎቶችም ችግሮቻችንም እየበዛ ይሄዳል። ሌላው ደግሞ የኢኮኖሚ ቀውስ በሀገራችን ብቻ ሳይሆን በአጠቃላይ በዓለምም ያለ ነገር ነውና ከድሮ ጋር ባስተያየው እኛ ስናድግ የነበሩ ነገሮች ጥቂት ነበሩ። ስለዚህ ጥቂት ስለነበሩ የምንፈልጋቸውም ነገሮች በዛ በጥቂቶች ውስጥ የተወሰኑ ነበሩ። አሁን ግን የምናየው ግሎባላይዜሽን የሚያመጣው ነገር ይመስለኛል የምናያት ዓለምና የምንኖራት ዓለም በጣም ይለያይብናል። በፊት በብላክ ኤንድ ዋይት ቲቪ ነው ዓለሟንም ስናያት ነጭና ጥቁር ናት። ቤትም ስንገባ ነጭና ጥቁር ነው። እንደውም ትንሽ ከለር አሉ የኛ ይሻላል ልል የፈለኩት ገባሽ? የተብለጨለጨውን ያማረውን ብዙ አንመለከተው። ስለዚህ ከማጋ ነው ኮምፔር የምናደርገው? ኮምፓሪዝ ነው። በፊት ይሻል ነበር እላለሁ። አልነበረም አይደለም ነበረ። ምንም የዓለም ችግር ለዛ ነው እኮ በመጠን ኑሩም ተብሎ የተጻፈልን ያኔም ስለነበረ ነው የተጻፈልን። ስለ ሞደስቲ የተጻፈልን እነዚህ ሁሉ የተጻፉልን እኮ ስላልነበሩ ለወደፊቱ ትውልድ አይደለም። ዶንት ጌት ሚ ሮንግ በእኛ ጊዜ ጥሩ ነበረ አይነት አይደለም። አሁን ግን ጫናው ጨምሯል። ኮምፓሪዝኑ በጣም ቀላል ሆኗል። ሱቅ ሄደን የምናያቸውን ነገሮች አሁን ሱቅ ሳንሄድ እዛው ሶሻል ሚዲያ ላይ ኢንስታግራም ላይ ወር ምናምን እዛው ነው ቼክ የምናደርገው። ስለዚህ አንድ ነገር እንኳን ስናቅድ ለዛላቀድነው ነገር ሰጀሽኖቹ ብዙ ናቸው።